ዋላችሁ ይሄኛው የኤንዛይም ሁለተኛው ፓርት ቪዲዮ ድጋሚ ተገናኝተናል ሶ ባለፈው ቪዲዮ ጀነራል ኢንትሮዳክሽን ስለ ኤንዛይም ምን ማለት እንደሆነ አጠቃላይ ኢንትሮዳክሽንን አይተናል ላይክ ባለፈው ቪዲዮ ላይ እንዳየነው ዋት አር ኤንዛይምስ የሚለውንና ስለ ኤንዛይም ጀነራል የሆኑ ዲፊኒሽኖችን አይተናል ዛሬ ደግሞ ሞር ስፔሲፊክ አድርገን ኤንዛይም አስ ባዮሎጂካል ካታሊስት ምንድናቸው የሚለውን ዋና ነጥቦችን እናያለን ባለፈው ቪዲዮ ደግሞ ሞር ስለ ኢንትሮዳክሽኑ እና ጀነራል የሆኑ ስለ ኤንዛይም ማወቅ ያለባችሁ ነገሮችን አንስተናል ያንን ቪዲዮ ሄዳችሁ ያላያችሁ ከሆነ እሱን እንድታዩት ሪኮመንድ አደርጋችኋለሁ ሶ ቻናላችንን ላይክ እና ሰብስክራይብ በማድረግ ሼር በማድረግ ጀምሩት በዚህ ተባበሩን እንላለን ሶ ዛሬ የምናየው ስለ ኤንዛይም አስ ባዮሎጂካል ካታሊስት ሶ ኤንዛይም እንደ ባዮሎጂካል ካታሊስት ምንድነው የሚያደርገው ነገር የሚለውን ነገር እናያለን ሶ ይሄንን ባለፈው ቪዲዮም አብራሪቻለሁ ትሮርጌ ዋት ኢዝ ኤ ካታሊስት የሚለውን ነገር ሶ ሲምፕሊ ካታሊስት ኢዝ nothing but it is a substance that increase the rate of chemical reaction without itself being consumed or permanently changed in the process ማለት ነው ሶ ባለፈው ቪዲዮ እንደነገርኳችሁ ካታሊስት ማለት በሆነ ኬሚካል ሪአክሽን ውስጥ ገብቶ ያ ኬሚካል ሪአክሽን በፍጥነት እንዲካሄድ የሚያደርግ ነገር ነው እንጂ የኬሚካል ሪአክሽን አይደለም ሪአክታንትም አይደለም it is just ምንድነው ሚድል ሁለቱ መካከል ገብቶ ሪአክሽኑ ቶሎ እንዲፈጸም የሚያደርግ ነው እንጂ ዳይሬክትሊ ወይ ፕሮዳክት አይደለም ወይ ሪአክታንት አይደለም ነው ሶ ሌላው ደግሞ ባዮሎጂካል ቨርሰስ ኬሚካል ካታሊስት እንግዲህ ካታሊስት በኬሚስትሪ ላይም ታውቃላችሁ በባዮሎጂ ላይም ኤንዛይሞች አሉ ሶ they are basically በፈንክሽናቸው ዘሴም ናቸው ግን የሚለያቸው ነገር አለ so chemical catalyst like iron platinum work at high temperature and pressure but biological catalysts enzymes work at body temperature which is 37 degrees Celsius and a neutral pH እንደምታውቁት እንግዲህ ለነኛ የኬሚካል ካታሊስቶች ብዙውን ጊዜ በከፍተኛ ቴምፕሬቸር እና በተለያዩ pH ስኬሎች መስራት ይችላሉ ባዮሎጂካል ኤንዛይሞች ግን they are very high sensitive to pH and temperature ስለሆኑ በቦዲ ቴምፕሬቸር በኖርማል 37 ዲግሪ ሴንቲግሬድ እና በኒውትራል pH ላይ ነው የሚሰሩት ማለት ነው ሶ እንደዚህ ኮምፔር ኤንድ ኮንትራስት የሚደረጉ ጥያቄዎች ሞር ኮመን ናቸው ኢንትራንስ ኤግዛም ላይ ለዛ ነው እዚህ ያካተትኩት ሌላው ደግሞ remain unchanged after reaction ይሄ ብዙ ጊዜ ያነሳሁት ነገር ነው ምንድነው ካታሊስቶች ወይም ኤንዛይሞች they are not what either a product or nor a reactant ምንም ሪአክታንትም ፕሮዳክትም አይደሉም they just መሃል ላይ ገብተው ሪአክሽኑ ቶሎ እንዲካሄድ የሚያደርጉ ሰብስታንሶች ብቻ ናቸው so ስለዚህ they remain unchanged after reaction so after helping a reaction occur enzymes return to their original form and can be used again and again for the same reaction right ይሄኛው ደግሞ የኤንዛይምን ኤፊሺየንሲ የሚያሳይ ነው እሱንም በባለፈው ቪዲዮ አይተናል ሌላው ደግሞ lower activation energy ነው so ኤንዛይሞች ኬሚካል ሪአክሽንን ስፒድ አፕ ያደርጋሉ ሲባል how እንዴት ነው ስፒድ አፕ የሚያደርጉት lower activation energy በማድረግ ነው so አንድ አክቲቬሽን ኤነርጂ ምን እንደሆነ ቀጣይ ምን አይኑ ነው just አንድ ኬሚካል ሪአክሽን ለማካሄድ የሚያስፈልገው ሚኒመም አማውንት ኦፍ ኤነርጂ ነው ሶ ያን ኤነርጂ ዝቅ በማድረግ ነው ኤንዛይሞች speed up chemical reaction የሚያደርጉት ማለት ነው enzymes reduce the amount of energy needed to start a reaction allowing reaction to occur quickly even at low temperature no so this is that ሌላው ነገር ደግሞ በኤግዛም ላይ most of the time በሚጠየቁበት ጊዜ ሜንሽን ማድረግም ሲኖርባችሁ catalysts are not consumed in reactions ብሎ በጣም very common point ነው so reaction ውስጥ ካታሊስቶች they are not productive reactant አይደሉም they are just a substance which helps in by speed up chemical reaction ነው so ሬቱን በመጨመር የሚያግዙ እንጂ by themselves consumed አይደረጉም ነው reaction ውስጥ እኛው ነው as a catalyst ማለት ነው ሌላው ደግሞ role of enzymes in metabolism ነው ያው እንደምታውቁት ሜታቦሊዝም ማለት የሁለት የካታቦሊዝም እና የአናቦሊዝም ድምር ነው ካታቦሊዝም ብሬኪንግ ዳውን ነው አናቦሊዝም ቢልዲንግ አፕ ነው ሶ በሁለቱም ላይ ይሳተፋሉ ኤንዛይሞች በቢልዲንግ አፕ ላይም ብሬኪንግ ዳውን ሪአክሽኖች ላይም ይሳተፋሉ አንድ ያው የብሬኪንግ ዳውን ኤግዛምፕል ለምሳሌ ዳይጀስሽን ላይ ብዙ ኤንዛይሞች ይሳተፋሉ አናቦሊዝም ወይም ቢልዲንግ አፕ ላይ ለምሳሌ ዲኤንኤ ሪፕሊኬሽን ላይ ብዙ ኤንዛይሞች ይሳተፋሉ ማለት ነው
እንግዲሁም ምንድነው ይሄ እጽዋት ውስጥም ወይም ፕላንቶች ውስጥም በፎቶሲንቴሲስ ፕሮሰስ ጊዜ ኤቲፒ ሲንቴሲስ ጊዜ ብዙ አይነት ኢንዛይሞች አሉ እዛ እንትን የሚሉ ማለት ነው። ሶ ሜታቦሊዝም ምንድነው? ሜታቦሊዝም ኢዝ the sum of all chemical reaction occurring in a living organism to maintain life. So it includes breaking down food and building new molecules. So catabolism reaction የምንላቸው breaking down ናቸው። So enzymes help break down large molecules like proteins, fats, carbohydrates into smaller units to release energy. Example digestion of food አንዱ ኤግዛምፕል ነው። ሶ ዳይጀስሽን ለሚሳተፉ ብዙ አይነት ኢንዛይሞች አሉ እነ ፔፕሲን እና አማሌዝ የሚባሉ ብዙ አይነት ኢንዛይሞች አሉ። ሌላው ደግሞ አናቦሊዝም ነው። ሶ ኢንዛይምስ ሄልፕ ኮምባይን ስሞል ሞሊኪውልስ ቱ ቢልድ ላርጅ ኮምፕሌክስ ሞሊኪውልስ ኒድድ ባይ ዘ ቦዲ ኤግዛምፕል ቢልዲንግ ፕሮቲንስ ፎር አሚኖ አሲድስ። ኢቨን እነሱ ራሱ የሚሰሩት በኢንዛይሞች እርዳታ ነው ማለት ነው። ሶ ዊዛውት ኢንዛይምስ ላይፍ ስቶፕስ። በቃ ይሄ እርግጥ ነው። ሶ ኢንዛይም ከሌለ ላይፍ ኮንቲኒው ማድረግ አትችልም። ሌላው ደግሞ አክቲቬሽን ኤነርጂ ነው። ይሄን ፖይንት ብዙ ጊዜ አንስቼላችኋለሁ። አክቲቬሽን ኤነርጂ it is a minimum amount of energy required to reactant molecules to collide with enough force to start a chemical reaction. ይሄ ነው። ሌላው ደግሞ just አንድ reaction እንዲከሰት የሚያስፈልገው minimum amount of energy ነው። so energy barrier to reactions. Think of it as a hill that molecule must climb before they can react. just ይሄ ኬሚስትሪ መጽሐፋችሁ ላይም በግልጽ የተብራራ ነገር ነው። ምንድነው just አንድ ሪአክታንት ወደ ፕሮዳክት ከመቀየራቸው በፊት ክላይምብ ማድረግ ያለባቸው ሂል ነው። ሶ ያ ሂል ዝቅ ባለበት ቁጥር ደግሞ ሬቱ ፋስት ይሆናል ነው። ሶ ኢንዛይሞች ያንን ሂል ዝቅ በማድረግ ሬቱ ፋስት እንዲሆን አድርገውታል ነው። ይሄ ነው። ሌላው ሳይንቲፊክ ዴፊኒሽን ኦፍ ኢንዛይም። ያው በዚህ ዴፊኒሽን ማወቅ ያለባችሁ ኪ ወርዶች አሉ። አንደኛው they are biological ናቸው። ኢንዛይም are biological catalyst ብዙ ጊዜ እንላለን። so biological catalyst ምንድነው? so this means enzymes are produced by function in living organisms distinguishing them from industrial or chemical catalyst። በቃ ይሄ enzymes are biological ምንላቸው ምንድናቸው? produced የሚደረጉትም consume የሚደረጉትም ምን ውስጥ ነው? living organism ውስጥ ነው ማለት ነው። ይሄኛው ከሌሎቹ ኬሚካል ካታሊስቶች ለየት አድርጋቸዋል። ሌላኛው ደግሞ ስፔሲፊክ። ብዙ ጊዜ ኢንዛይምስ አር ስፔሲፊክ ይባላል። ስፔሲፊክ የሚባሉት ምንድነው? each enzymes catalyze only one type of reaction or acts on type of substrate. so this is called enzyme specificity. ይሄን ሞር ወደ ኢንዛይሞች ጠልቀን ስንገባ በሚመጡ ቶፒኮች እናያለን። ሌላው ደግሞ not consumed ብዙ ጊዜ አንስተናል። ይሄኛውንም በሪአክሽን ውስጥ ራሳቸው ምንም አይነት ቼንጅ የላቸው። ሪአክሽኑ ሲጀመር ወደ ነበሩበት ነው ሪአክሽኑ ሲያልቅ የሚጀምሩት። አንዱ ሪአክሽን ካለቀ በኋላ ሌላኛው ሪአክሽን ደግሞ ይቀጥላሉ። ሶ እነሱ ላይ ምንም አይነት ቼንጅ አይመጣም። ምንም አይነት ፐርማነንት የሆነ ቼንጅ አይመጣም። በሪአክሽኑ መካከል ቴምፖራሪ የሆነ ቼንጅ ይመጣል፣ ግን ተመልሶ ደግሞ ወደ ሼፓቸው ይመለሳሉ። ሶ ኢንዛይምስ participate in reaction but emerge unchanged, allowing one enzyme molecule to catalyze thousands of reactions. so ይሄ ነው ሶ ኢንዛይም not consumed። እና ይሄ ደግሞ ምንድናቸው? thousands of reaction again and again ካታላይዝ ማድረግ ይችላሉ። ሶ ይሄኛው ኢንዛይም ኤፊሺየንሲን ደግሞ በዚሁ የሚገልጽ ነው ማለት ነው። ሌላ ደግሞ አንደርስታንዲንግ ካታሊስት። ይሄኛውን ብዙ ጊዜ አንስቼላችኋለሁ። ካታሊስት ማለት it is a substance that alters the rate of chemical reaction, usually increase it without undergoing permanent chemical change ነው። ያው ይሄ ነው። do not affect equilibrium, provide alternative pathway እና can be used repeatedly በተደጋጋሚ መጠቀም ይችላሉ። ምክንያቱም አልተርድ ስለማይሆኑ ኮንሱም ስለማይሆኑ አማውንታቸው አይቀንስም አይጨምርም። ሶ በተለያዩ ሪአክሽኖች ላይ ድጋሚ መጠቀም እንችላቸዋለን። ሌላው ደግሞ ፕሮቲን ኔቸር ኦፍ ኢንዛይም። ይሄ በጣም ሜን ቶፒክ ነው። ሶ ኢንዛይምስ አር ፕሮቲንስ። nearly all enzymes are proteins made from amino acid chains. The sequence and the folding of these amino acids determine the enzyme's shape and function ማለት ነው። ቤዚካሊ ሁሉም ኢንዛይሞች nearly ሁሉም almost ሁሉም ኢንዛይም ማለት በሚቻል ደረጃ they are made up of proteins ናቸው። ሶ አንዱ ኢንዛይም ደግሞ ሁሉም ኢንዛይም ከፕሮቲን ተሰርቶ
አንዱ ኢንዛይም ከሌላኛው ኢንዛይም የሚለይበት ምክንያት ምንድነው? ያ ፕሮቲን አሚኖ አሲዶቹ ኦርደር የሚሆኑበት ወይ እና በሁለቱ በአሚኖ አሲዶች መካከል የሚፈጠረው ፔፕታይድ ቦንድ አማካይነት የሼፕ ለውጥ ይኖራል። ሶ ያ ሼፕ የኢንዛይሙን ታይፕ እና ፈንክሽኑን ዲሳይድ ያደርጋል ማለት ነው። ሶ የተሰሩት ኮምፕሌክስ 3D ስትራክቸር ነው አሚኖ አሲድ የሚገነቡት እና ልክ አሁን እዚች ጋር መጻፋችሁ ላይ እንደምታዩት ማለት ነው ልክ እንደዚህ አይነት ስትራክቸር ነው ያላቸው። ሶ የተለያዩ ኢንዛይሞች ደግሞ የተለያየ ስትራክቸር ነው ያላቸው፣ ቦንድ ስትራክቸር ነው ያላቸው። ሶ ይሄኛው ስትራክቸር ደግሞ የተለያየ ፈንክሽናሊቲ እንዲኖራቸው ደግሞ ማተር ያደርጋል። ምክንያቱም የተሰሩት ልክ እንደዚህ አይነት በአሚኖ አሲድ ቼን ስለሆነ በእነኚህ አንዱ አሚኖ አሲድ እና በሌላኛው አሚኖ አሲድ መካከል የሚፈጠረው ቦንድ የተለያየ በመሆንበት ታይም እና የአሚኖ አሲዶቹ እንግዲህ እንደምታውቁት ወደ 18 ነው ወደ 20 ታይፕ አላቸው እና እነሱ ኦርደር የሚሆኑበት ኦርደር ማተር ያደርጋል። ሶ አንደኛው አሚኖ አሲድ በሌላኛው አሚኖ አሲድ ተርታ የሚወጣበት ኦርደር የሚለያይ ከሆነ የኢንዛይሙ ሼፕም ፈንክሽናሊቲውም በዛ መጠን ይለያያል ማለት ነው። ሶ በዛ ወይ ኢንዛይሞች ፈንክሽናሊታቸው በዛ ወይ ይለያያል ማለት ነው። ሶ ይሄ ነው ፕሮቲን ነጀራቸው በኮምፕሌክስ እንደዛ ሲገለጽ የልዩነት የሚያመጣው አሚኖ አሲዶች ኦርደር የሚሆኑበትና የሼፑ እንትን ነው። ሶ እሱን ለወደፊት ደግሞ በግልጽ የምናይ ነው የሚሆነው። እዚህ ጋር ሼፕ ዲተርማይንስ ፈንክሽን ነው። ሶ ኢፍ ኢንዛይም ሼፕ ቼንጅስ ያ ወይም ዲኔቸር ቢያደርግ ኢት ሉዝስ ኢትስ ካታሊቲክ አቢሊቲ ሂት ፒኤች ቼንጅስ ኦር ኬሚካል ካን ዲስትሮይ ዲስ ሼፕ ነው። ሶ ሌላው ደግሞ አንዳንድ ኢንዛይሞች አሉ ራይቦዞም የሚባሉ ኢንዛይሞች ሞር 12ኛ ክፍል ላይ ያሉ መሰለኝ ምንድናቸው? ሞስት ኦፍ ዘ የሚሰሩት ከአርኤንኤ ነው። አንዳንዴ ከፕሮቲን እየተሰሩ አይደሉም። ሶ ለአሁኑ ግን ሞር በእነኛ ላይ ፎከስ አድርጉ። ራይቦዞሞች ከስኮፕ ከዚህኛው ቪዲዮ ስኮፕ ውጪ ናቸው። እነሱም በሌላ ቪዲዮ የምናይ ነው የሚሆነው። ሌላው ደግሞ ሊቪንግ ኦሪጂን ኦፍ ኢንዛይምስ ነው። ሶ ኢንዛይም ማወቅ ያለብን ነገር they are produced by living cells found in all life forms can work outside cells. Some enzymes work inside cells intracellular ናቸው while others are secreted outside cells extracellular. Example digestive enzymes work in the gut. ለምሳሌ ዳይጀስትን ላይ የሚሰሩ ብዙ አይነት ለምሳሌ እንደ ፔፕታይድ አይነት ኢንዛይሞች ከሴል ውጪ ነው የሚሰሩት ማለት ነው። እና አንዳንድ ደግሞ ዲኤንኤ ሪፕሊኬሽን ውስጥ የሚሰሩት ደግሞ ሴል ውስጥ ነው የሚሰሩት ማለት ነው። አንዳንዶቹ አርቲፊሻሊ ሲንተሳይዝ መደረግ ይችላሉ። ሳይንቲስቶች ላብራቶሪ ላይ መስራት የሚችሏቸው አይነት ኢንዛይሞች ናቸው አንዳንዶቹ። አጠቃላይ አሁን ደግሞ ስለ ኢንዛይም ዴፊኒሽን በሰፊው አይተናል በዚህ ቪዲዮ። አጠቃላይ እቺኛውን ሪቪዥን እና ሞር ደግሞ ትልልቅ ኮንሰፕቶችን የምናይ ነው የሚሆነው። ስለ ሼፓቸው ቤታ ምናምን የሚባሉ ሼፖች አሉ፣ እነሱን እናያለን። ሶ ዋናው የማስተር ዴፊኒሽኑ ኢንዛይምስ አር ባዮሎጂካል ፕሮቲን catalysts produced by living cells that speed up specific reaction without being consumed. ሌላው ደግሞ ስሪ ኢሴንሻል ፕሮፐርቲ ያላቸው መያዝ አለባቸው። አንደኛ they are proteins፣ ሁለተኛ they are catalysts፣ ሶስተኛ they show specificity for particular reactions of or substrate ናቸው። እነኚህ ሶስቱ መያዝ አለባችሁ እንትን ናቸው፣ ፕሮቲን ናቸው፣ ካታሊስት ናቸው እና ስፔሲፊሲቲ ያላቸው ፓርቲኩላር የሆነ ሰብስትሬት ወይም ሪአክሽን ነው ካታላይዝ የሚያደርጉት። እንዴት ነው እንትን የሚያደርጉት ደግሞ ሎወር አክቲቬሽን ኤነርጂ ነው። አክቲቬሽን ኤነርጂን ሎው በማድረግ ነው። this is how enzymes work። ስፒድ አፕ የሚያደርጉት አክቲቬሽን ኤነርጂን ሎው በማድረግ ነው። ይሄኛው ነው ማለት ነው። ይሄን ኤግዛም እንትኖች ናቸው። ፓውዝ አድርጋችሁ ማንበብ ትችላላችሁ። ሌላው ደግሞ ካራክተሪስቲክስ ኦፍ ኢንዛይምስ ናቸው። ዋናዎቹ የሚባሉ ኢንዛይሞች 6 ሜጀር ካራክተሪስቲክስ አላቸው። አንደኛው each characteristics matters just እያንዳንዱ ካራክተሪስቲክስ ማተር ያደርጋል እና ይሄኛው በጣም ኢንዛይም ኤግዛሞች ላይ በጣም የሚመጣ ቶፒክ ስለሆነ በጥልቀት ደግሞ በቀጣዩ ቪዲዮ የምናየው ፓርት ነው የሚሆነው። ይሄ እያንዳንዳቸውን ስድስቱንም ካራክተሮችን እየከፋፈልን የምናየው ነው። ፕሮቲን ኔቸር ምንድናቸው፣ ፕራይመሪ ቱ ኳተርነሪ ስትራክቸር አላቸው፣ አክቲቭ ሳይታቸው፣ እነኚህም ሙሉ ከዚህኛውም ከስላይዱም ከመጽሐፋችሁም ጋር
እንትን እያደረግን የምናየው የሚሆነው መጽሐፋችሁ ላይ አሁን ለምሳሌ እነኚህን ተርሸሪ ስትራክቸራቸውን ቦንዳቸውን እያንዳንዱን ፖይንት ከመጽሐፋችሁም ከአፕሊኬሽኑም ጋር እያዋድን የምናየው የሚሆነው። ሶ ቪዲዮን ስላያችሁ ታመሰግናለሁ። ሰብስክራይብ ሼር ማድረግ እንዳይረሳ። ቴንክ ዩ